የአበባ ምንጣፍ መስላችሁ እንደ እግዚአብሔር እንደስ የሚያሰኙ በውድ ዋጋ የተገዛ ሽቱ መስላችሁ እንደ ለእግዚአብሔር መዓዛ የሚሆኑ የጻድቃን መዓዛ የእግዚአብሔር ጸጋ ነው። የእግዚአብሔር ደግሞ በጎ መዓዛ ሆኖ የሚቀርበው ሽቱ የጻድቃን እንባቸው ነው። ትህትናቸው፣ መዋረዳቸው፣ መከራቸውን እግዚአብሔር እንደ በጎ መዓዛ አድርጎ ይቀበለው። እንደ አቤል መስዋዕት ወዶ የሚቀበለው ትልቁ መስዋዕት የቅዱሳን እንባ ነው። በኃጢአቱ ምክንያት የሚያለቅስን ሰው እግዚአብሔር እንዲያደርገው ይቀበለው ወዶ ይቀበለዋል ያንን እንባ። ዳዊት ሁልጊዜ እንባዬ ዘወትር በፊቴ ሌሊትና ቀን ምግብ ሆነኝ ይላል። እግዚአብሔርን በምን እታረቀዋለሁ ብላችሁ አስባችሁ ከሆነ የምትታረቁት በእንባ ነው ወገኖቼ። በውድ ዋጋ ከገዛችሁ ሽቱ በላይ እግዚአብሔር እንደሚያሽተው ታውቃላችሁ። በውድ ዋጋ ከገዛችሁት ሽቱ በላይ፣ በውድ ዋጋ ከተገዛ ምንጣፍ በላይ እግዚአብሔር ቤት ውስጥ ልባችሁን ብታነጥፉ፣ ነፍሳችሁን ብታነጥፏት፣ ብንዘረጋት፣ ነፍሴን ዘረጋዋት ይላል። ሁለት ሴቶች ያስቀኑኛል በመጽሐፍ ቅዱስ። 12 ዓመት ደም ይፈሳት የነበረችው ሴትና እግሩን እያጠበችው በእንባ ተስመው የነበረችው ሴት በፈሪሳዊ ስምዖን ቤት የተገኘችው ሁለቱ ሴቶች የሚገርም ትህትና ነው ያላቸው። ከኋላ ነው የመጡት፣ ከፊት እንኳን አይደለም። ጸጋውን ለማግኘት በረከቱን ከኋላ ነው። ትህትናቸው ነው ይሁት። በፊቱ ለመቆም አልበቃሁም ብለው ከኋላ መጣው። ያችን ከኋላው መጣ፣ ልብሱን ነካች፣ ዳነች። እምነቷ ይሄን አደረገላት። ትህትናዋ ረዳት። በፊቱ ያቆማት በኋላ ነው። እምነቷ እንዲገለጥ፣ ስራዋ እንዲገለጥ፣ ትህትናዋ እንዲገለጥ ስለፈለገ ወደፊት አመጣት። እግዚአብሔር ያስቀድምሃል እኮ ምን አለፋህ፣ ምን አታገለ። ካልቀደምኩ ብለን በራሳችን ጥበብ፣ በራሳችን ጉልበት፣ በራሳችን አይምሮ ተደግፈን ካልቀደምኩ ብለን መከራ መናይ። ከሰባኪዎች የመጀመሪያ ስም የኔ ካልተጠራ፣ ከዘማሪዎች የኔ ካልተጠራ፣ በመቅደሱ ፊት ለፊት እኔ ካልቆምኩ እግዚአብሔር ከኋላውም እኮ ያያል። ከኋላም ብንቆም መልሶስ ወደፊት ያመጣናል። ያችኛዋም ሴት ኃጢአት ያስመረራት ሴት ስለነበረች በፊቱ መቆም አልቻለችም፣ ፈራች። ከኋላ መጣ ነው እግሩን ያገኘችው። እሱ ግን ከኋላ መሆን አይመለከታት ነበር። የትም ብንሆን እኮ እግዚአብሔር ነው። ግን በትህትና ሆነን ከመጣን ነው ክርስቲያኖች። ስናለቅስም በትህትና በፍርሃት በመተው ሊሆን ይገባል። እንዲህ ሲሆን እግዚአብሔር ይምረናል።